እቺ አሁን ቀይ ሆና የምትወጣበት የታየችው ነው እሷ በዛች ቦታ ነው የሚመዘዘው በቃ እቺ ቀይዋ ማለት አዎ ቀይዋ ቦታ ላይ አሁን ትንሽ ቆይቶ በዛ ይመጣል በቃ ትንሽ አሁን ደማ የምትለው የተቆለመመው ሲወጣ ወጥቶት ይወጣል ያቺን ደማ ማለት ደም የለውም ሌላ ደም የለም ሲወጣ ደም የለም ሰውነቷ ሌላ ትኩሳት የለም ምን የለም በሚገባበትማ ምን እናቃለን በሚገባበት አይታወቅ እሺ አሁን ምን እየሆነ ነው ያው አሁንም በዛው ቅድም ባወጣነው ቦታ ተክቶ እንደገና እየመጣ ነው አዎ እሺ ምንጩ የማይታወቅ የማይቋረጥ ያው አሁንም በራሱ ጊዜ ተመዞ በፊት መድኃኒትም እናረግ ነበር አሁን መድኃኒትም የለም አሁን በራሱ ጊዜ ዝም ብሎ እየወጣ ነው ያው ወጥቷል አሁን ሳልነካው አሁን ይሄንን ጨርሶ እስከሚወጣ እሷ ስለምትሰቃይ ነው እንጂ ራሱ ይወጣና ይወድቃል ወይስ ዝም ብለው ግን ጊዜ ይፈጃል እሷን ያማታል አሁን ጨርሶ ሊወጣ አይደል አዎ እየወጣ እኮ ነው እየወጣ ነው እና ይሄ አሁን ስመዘው ይመዘዛል ቆይ እንትናት ያንቺ አቲ አይዞሽ ይሄ ይወጣል ከሰው ከዚህ ይሄው በዚህው ቀዳዳ ነው እንግዲህ ይሄ ሁሉ እዛ ጋር የተዘረገፈው ሙሉ የሚያዩት በዚህ ውስጥ ነው ይሄ ሁሉ ታምር የሚታየው ነጭ ነው ደግሞ ይሄ አይ መጨረሻ ላይ እንትን ከውስጥ እንትን ያመገለበት እሱ እንዴት ነው የሚወጋሽ ቦታ ሲለቅ ወደዛ ቦታ ሲመጣ እሷን እያስጨነቃት ነው የሚመጣው ይሄ ወጣ አይደለ ሌላው ወደዛ ቦታ ላይ ወደዛ ቀዳዳ ሲመጣ በቃ እሷን ያሰቃያት ነው አሁን ወግጥ ነው የሚያርግሽ መስመር ከያዘ በኋላ ጫፍ እስከሚያሳይ ብዙ ያማት ከዛ በኋላ ጫፍ ከያዘ በኋላ በቃ እስከሚመዘዝ ደግሞ እንደገና በጣም ያማታል እስከሚመዘዝ እንደዚሁ ለሊቱን ስትሰቃይ ታላለች ወይ ጨርስ ዝም በለው ይሄ 71ኛ ነው 71ኛ ነው አዎ በስመ አብ ወወልድ ወመንፈስ ቅዱስ አምላክ ሆይ አምላኬ እጅሽ አይዞሽ አምላኬ አይዞሽ ሚካኤል ሰይፍ በኢየሱስ ቅዱስ ገብርኤል ልቀቂኝ እኔን አትያዢ ቆይ አትንቀሳቀሻ ይወጣ ዝም በይው ወጥቶ ያልቃል አንዴ ጨከን በያ ይወጣውን እኮ ያህላለ ይሄ ነው ቅድምም የወጣችው በዚህው እንግዲህ ይሄ ሁሉ 71ኛው እንግዲህ በዚህ 71ዱም በዚች ቦታ ላይ ነው የሚወጣው አንድ ቦታ በዛች ቦታ ይው በዚች አሁን በመዘዝኳት ቦታ ላይ የሚገርም ተአምር ነው እቺ ጫፏ መቆልመም ልጅቷን ወደ ላይ ሲወጣ ማሰቃያት ይሄ እንግዲህ ሰሞኑን የወጣው ነው ይሄ ሶስተኛ ነው አሁን ሶስተኛ ለሊት 3 አውጥቻለሁ 3 6 እና 65 71 ማለት ነው አሁን 71 ነው ተደምሮ ነው ማታ 1 ለሊት 2 አሁን እርሶ ከመጡ ደግሞ 3 አንድ ላይ 6 በፊት 65 ነበረ 6 እና 65 ትላንትና 65 ነበረ የቆጠርነው 60 ቆጥረን 5 የጠፋ ነው አሁን ከ65ቱ ጋራ አሁን 71 ነው 6 ሲወጣ 71 አሁን ስንተኛ ነው ቆይ 73ኛ እዚህ ተጋዘው 72 ቁጥር 72ኛ እሺ ደግሞ ያንቺ ተራ ነው እኔ ተራይ በየተራ ነው ኢየሱስ ክርስቶስ ስም በሰለው እግዚአብሔር መጨረሻውን ያሳየን እንጂ እኔ ምንም አላመንኩም አይ ተው ምን ይደረግ አላመንኩም የት ሄዳል እስቲ መጨረሻ መጀመሪያ እጅሽን የመታሻል ሲመታሽ አግድም ነው የመታሽ ሲመታሽ ሰው ይሆን አታውቂው
አላወቅሁት። አይታይሽም ግን ሲመታሽ ብቻ ነው ያወቅሽው። አለቀስሽ ሲመታሽ እና ወዲያው ጠፋ እሱ። የመታሽ በዚሁ አይነት ሽቦ ነው ላወቅሽው። ፍቅርተ ቅድም ያመኛል ይወጋኛል ስትይ ነበር እዚህ ጋር። አሁን እንዴት ነው ግን? ተተኛል ተተኛል። አሁን ቅባ ቅዱሱ ተደርጎልሽ እንትን ካለ በኋላ ነው የተወሽ? በፊትም ምን ጊዜ ነው የተወሽ? ከተቀባሽ በኋላ ነው? አሁን አይወጋሽም እዚህ ጋር? መጣ ወጋኝ የምትዩ ነገር ምንም የለም አሁን እዚህ ጋር? እስቲ በደንብ አሁን ምንም አይልሽም? በጣም ይገርማችኋል። ቅድም አታስነካንም ነበር በፊት እንደዚህ ወጋኝ ውትል ነበር እዚህ ጋር። አሁን ይሄ ጠፍቷል እያለች ይኸው እንደ ልቤ ዋሸች እንዳለ ይኸው እየነካሁት ነው። ምንም የለ ትላለች። መጨረሻውን አናውቅም። አሁን ግን ይኸው እዚህ ጋር አታስነካኝም ነበር በፊት አታስነካም። ወጋኝ እያለች መጣ ወጋኝ እያለች አታስነካኝ። ለምን መሰለ እዛ ጋር ሽቦዎቹን ያጠራቀመበት ቦታ ነው። አንተ የምትነካበት አካባቢ እያጠራቀመ መንፈሱ የሚገፋበት ቦታ ነው። በስመ አብ ይሄው አሁን ምንም ነገር የለም። ይሄው ምንም ነገር ይሄው። እስቲ አሁን የሚሰማሽ አንቺ ጮክ በይና ታዲያ ደስ አይልሽም? እልል እስቲ አንድ ጊዜ በይ እልል በይ እልል በይ። እኔ በሙሉ እጄ በጣም እየተጨበጥኩት ነው። የምችለውን ያህል እየጨበጥኩት። በፊት እንደዛ አልነበር? በፊት በትንሽ እንኳን ያን ውስጡ ያለውን ለመግፋት ነካ ሳደርገው በጣም ይሰማት ነበር። አሁን ይኸው ኃይሌን ተጠቅሜያለሁኝ። አሁን ምንም አይሰማሽም? ይጡ ታዲያ ይሄ ደስ አይልም እንዴ? ወደ እኔ ተመልከት። በእውነት የሚገርም ነው እንዴ! ምን አላላችሁም እኮ የሚገርም ተአምር ነው። የርኩሳን መናፍስት ስራ አገነሽ ነው እንዴ? እናቴ አትንካኝ እያለች እዚህ ጋር እቺ ቁስል ስለሆነች ነው። የሚገርም እኮ እግዚአብሔር ይመስገን። ወይ ታዲያ እግዚአብሔር ደስ አይልሽም? እንደዛ ስትጨነቂ ነበር። ደስ አይልም እንዴ? እንደዛ በ10 ደቂቃ ሲወጣ ሲያስጨንቅሽ የነበረ አሁን ደስ አይልም? ያጋንንት ኃይል መሆኑን አወቅሽ? የሰይጣን መሆኑን በዚያ አወቅሽ? ስለዚህ ምንም አቅም የለም። አትፍሪ። ወደ እኔ ተመልከች። አትፍሪ። ምን ያስፈራሽ? አንቺ ክርስቲያን ነሽ፣ የክርስቶስ ልጅ ነሽ። የሰይጣን መጫወቻ አይደለሽም። ስለዚህ ሰይጣን ደግሞ በቁጥጥር ስር ይውላል። እሺ አዎ፣ ይሄ ምስክርነት ነው። ደስ የሚል ነው። እሺ ውስጥሽ ይሄ ምን ይሄ ከየት ነው የመጣው? ያማከለከልሽ ከየት እንደሚወጣ ነበር። እንዴት ነው ይሄ ነገር ከየት ነው የመጣው? ከእጄ ውስጥ ነው የወጣው። እስቲ በእጅሽ የነካካሽ ይሄ ከእጅሽ ነው የወጣው? አዎ። ምንድን ነው እሱ? እኔ እንጃ። ሽቦ ነው። እንዴት ነው ነገሩ ከእጅ ሲወጣ? ወደ እኔ እየተመለከተ ከእጄ ሲወጣ ያመኛል። እሺ እየተመዘዘ ነው የሚወጣው። እየተመዘዘ ስለሆነ የሚወጣው እያመመኝ ስለሆነ ይሄው ወጣ። ይሄ ሁሉ ሽቦ? አዎ። እስቲ ነጣ ስንት ይሆናል? ቁጥሪ በጣም የሚገርም ነው። አይገርምሽም? ፍቅርተ አሁን እጅሽ ንጹህ ደህና ነው? ኖርማል ነው የሚሰማሻል? አታስነካም ነበር እዚህ ጋር አታስነካም። ይሄ ምሽም ማሽ ያስነክታል። እዚህ ጋር ማማ እዛች ቁስሏ ብቻ ናት። እሷ ጋር እዚህ ጋር መግረም ነው። እቺ የሚገርም